የሊቢያ ወጣቶች ጂጋዝ ነው እጅግ ተማረው ኢንቦክስ የተላከልኝን ባሳያችሁ ሰላም ታጣላችሁ እንቅልፍ ታጣላችሁ እስኪ ሁላችሁም ኮሜንት ላይ እግዚአብሔር ያስፈታችሁ እግዚአብሔር ይረስላችሁ እግዚአብሔር ይጎብኛችሁ በሉ እጅግ ባሰቃቂ ሁኔታ ከ5 ወር በላይ ባንድ ቤት ታሽገው መከራቸውን እየተቀበሉ ያሉ የሊቢያ እህት ወንድሞቻችን አሰቃቂ መራር ሐዘን ውስጥ ናቸው የሞት ቀናቸውን እየተጠባበቁ ነው ብዙዎች በምግብ ማጣት እየሞቱ ነው ብዙዎች እየተሰቃዩ ነው ነገር ግን የሊቢያ መንግስት አሁን ላይ አሰቃቂ ነገር ያደረሰባቸው ስለሆነ ወገኖቻችን ኢትዮጵያውያን እባካችሁ ድረሱልን እኛ ህይወት ቀናት ላለች ብለን ከቤታችን ወጠን ግፍ እየተቀበልን ነው ያሉ ነው አሁን ጥቂት ቀናቶች ብቻ ናቸው የቀሩን ወደ 15 ቀን ብቻ ነው የቀረን የሞት ቀናችን እየተጠባበቅን ነው አሰቃቂ ሁኔታ ላይ መከራ ላይ ነን ብለዋል